ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ። ሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ እንደማንኛውም ቀን ስለ ስኪን ወይም ደግሞ ስለ ጽዳት፣ የስኪን ችግሮች ምናምን መፍትሄያቸው ፕሮዳክት ምናምን እያልኩኝ ላወራ አይደለም የመጣሁት። ዛሬ ስለ ላይፍ ነው ላወራ የመጣሁት፣ ስለ ህይወት ነው ላወራ የመጣሁት። እንግዲህ ህይወት ሁላችንም ጋር የተለያየች ጣዕም ነው ያላት። አንዳንዱ ሰው የደላው አለ፣ አንዳንዱ ሰው የከፋው አለ፣ አንዳንዱ ሰው እየተደሰተ የሚኖር አለ፣ አንዳንዱ ሰው እያዘነ የሚኖር አለ፣ ሀብታም አለ፣ ድሃ አለ፣ መካከለኛ ሰው አለ። እኛ ደግሞ ያው ከዚህ ውስጥ ነን። ያው ከዚህ ውስጥ አንጠፋም። ወይ አዝነናል፣ ወይ ተደስተናል፣ ወይ መካከለኛ ነን፣ አልተደሰ ወይም ደግሞ አላዘንንም። መካከለኛ ልንሆን እንችላለን፣ ከደስታም ከሀዘንም ውጭ ልንሆን እንችላለን። እና ደግሞ እንደኔ አይነት ሰዎች አላችሁ፣ ተሰዳችሁ የመጣችሁ። በጣም የሚገርማችሁ ነገር ከመሰደዱ ስደት ከባድ እንደመሆኑ መጠን ለራሱ ግን ኢትዮጵያ እያለን ወይም ሀገራችን እያለን የምናሳልፈው እዚህ ለመምጣት የምናደርገው ውጣ ውረድ በጣም ይገርመኛል። ሁሉ ጊዜ በጣም አስበዋለሁ ይሄንን። ላይክ እዛ እንደዛ ውጣ ወርደን እዚህ ደግሞ መልሰን ስንመጣም ደግሞ ሌላ ውጣ ውረድ ውጣ ውረድ ነው። በጣም ይገርማል። እና ያንን ደግሞ ያንን ሳያሳልፍ እዚህ የመጣ ሰው መቼም የለም በእርግጠኝነት። ከፓስፖርት ይጀምራል። ፓስፖርት ያሌለን ሰዎች መጀመሪያ ፓስፖርት ማውጣት ይኖርብናል ግዴታ። ፓስፖርት ለማውጣት ደግሞ ምንድነው የልደት ካርድ፣ የልደት ሰርቲፊኬት እሱን ማውጣት ይኖርብናል። ከዛ ፓስፖርት ከክፍለ ሀገር የምንወጣ ሰዎች ደግሞ በጣም ከባድ ነው የሚሆነው ለእኛ። ወደ ከተማ ሄደን መንገዱ ሁሉም ነገር አዲስ የሆነበት ቦታ ጋር ሄደን እዛ ቦታ ለመድረስ ራሱ ብዙ ውጣ ውረድ አለው። ፓስፖርቱ ደግሞ ይቆያል ምናምን ከዛ ደግሞ ይወጣል። ከዛ ደግሞ ሌላ ፕሮሰስ አለው፣ ሜዲካል፣ ብቻ በጣም ብዙ ፕሮሰስ አለው። የኔ ደግሞ እንደዚሁ ፕሮሰስ ነበረ። ያው እኔ በህይወቴ ለትምህርት ነበር ቦታ የምሰጠው። ቤተሰቦቼም ለትምህርት ቦታ እንድሰጥ አድርገው ነው ያሳደጉኝ። እድሜ 23 ነው። በዚህ በ23 ዓመቴ ይሄንን አይቻለሁ፣ ይሄንን ወጥቻለሁ፣ ይሄንን ወርጃለሁ ማለት ስለማለት ሳይሆን ግን በዚችም እድሜ ቢሆን ብዙ አይነት ልፋቶችን ብዙ አይነት ድካሞችን አይቼበታለሁ። ተምሬ ጨርሼ ግን ዩኒቨርሲቲ ድረስ ሄጄ ከእንደገና ደግሞ እዛ ተምሬ ከእንደገና ደግሞ ከዛ ተመርቄ ደስ ብሎኝ ምናምን በቃ ስራ ልይዝ ነው በቃ ተመረቅኩኝ። አሁን እንግዲህ ቤተሰቦቼን አሳልፋለሁ፣ የራሴ ህይወት ይኖረኛል፣ አሪፍ የሚባል ህይወት ይኖረኛል እያልኩ ሳስብ ስንወጣ ደግሞ ከዛ ደግሞ ሌላ ህይወት ነው ያለው። እንደውም እዛ ዩኒቨርሲቲ ውስጥ መቀመጥ ሳይሻል አይቀርም። እና ከዛ ወጥተን ደግሞ ስራ የለም። ስንወጣ ስራ እናገኛለን ብለን አስበን አልመን እንወጣለን። ያው ግን አብዛኛው ኢትዮጵያ ላይ ይታወቃል ስራ እንደሌለ። ግን ቢሆንም የኔ እድል ምናምን እንላለን። እንግዲህ አይታወቅም ብለን እንወጣለን። ከዛ ስራ ፍለጋ 1 አመት እኔ የቆየሁት 1 አመት ነው። በእርግጥ ስራ ሊገኝ ይችላል፣ ኦፍኮርስ ይገኛል። እኔም አግኝቼ ነበር። ግን ለምንም የማይሆን ምንም ቦታ የማይሞላ መኖር ለራሱ የምትችሉበትን ነገሮች የማይገዛ ቤት ኪራይ የማይከፍል የሆነ ደሞዝ ነው ያለ ኢትዮጵያ ላይ። እንደሚታወቀው ኢትዮጵያ ላይ ስራ የለም። እኔም 1 አመት ተቀመጥኩኝ፣ አየሁት። ስራ አገኘሁኝ፣ ገባሁኝ። ከዛ ወጣሁኝ። እንደ አጋጣሚ የተመደብኩበት ቦታ ሰላም ያልሆነበት ቦታ ነበረ። ወጣሁ። ከዛ በቃ ስለዚህ የአረብ ሀገር ምናምን አሪፍ ነው፣ ብር ምናምን በቃ ነፋለው ምናምን ከፊቱም እሰማለሁ። በእርግጥ ይሄ ብዙ ብር አለው ምናምን ሲባል ለምን አልሞክረውም ምናምን ከጓደኞቼ ሁላ እያወራን እንሂድ ምናምን በቃ ብንሄድ ይሻላል ምናምን እዛ እስኪ እንሞክረው እንትን ካገኘንም በዛው ምናምን ሌላ ሀገር ምናምን ወደ ኢሮፕ ምናምን መሄድ እንችላለን አጋጣሚ ካገኘን ምናምን። ከዛ ኦኬ ምናምን ብዬ እኔ በቃ ቆርጬ ምናምን እንትን አልመለስም ምናምን ከሀሳቤ ንቅንቅ አይደለም ብዬ ከዛ ፓስፖርት ሳወጣም ያው በትግል ነው በትግል ኤቭሪቲንግ ይሄንን ፕሮሰስ አደርግ ሁሉም ቦታ ላይ ፓስፖርት ማውጣት፣ ሊደር ካርድ ማውጣት፣ ሜዲካል መስጠት፣ እዛ ደግሞ አሻራ ይባላል እዛ መስጠት፣ እዛ ሻንጣ ትልቅ ነው ትንሽ ነው መልሺ ተመለሺ ኤቭሪቲንግ በቃ በጣም ከባድ ነበረ። ከዛ
ሁሉን ነገር አሳልፋችሁ ደግሞ እዚህ ስትመጡ ደግሞ እንደምታስቡት አይደለም። እዛ ተቀምጠን ምናምን ሁሉም ነገር እንደምናስበው አይሆንም። እኔ ስመጣ እዚህ 9 ሰዎች ያሉበት ቤት ነበር የገባሁት። በቃ ፍሪክድ አውት ነው የሆንኩት። በቃ ወሪ ምናምን በቃ አበድኩኝ። በጣም ይገርመኛል ሳስበው ለራሱ አሁን ተቀምጬ እዚህ በጣም 9 ሰዎች ናቸው። ሙሉ ቀን 4 ቀን የተቀመጥኩት በእርግጥ እነሱ ጋር ለዛው ሙሉ ቀን ስሰራ ነው ሙለው። ቀኑ ሲመሽም ሲነጋም አላውቀውም በቃ። ከዛ ደግሞ መጀመሪያ ፍሬሽ ስትሆኑ ደግሞ በጣም ከባድ ነው። የዚህ ሀገር ስራ ደግሞ እዛ ተቀምጠን እንደምናስበው አይደለም። እና እኔ በጣም ስሰራ በጣም የሆነ ይሄ የቤት ስራ ምናምን በጣም ስሰራ ያደግኩ ሰው አይደለሁም ነበረ። ከዛ እዚህ ስመጣ አሳዩኝ ስራ ምን እንደሆነ እና ህይወታችን ላይ ከዚህ በኋላም አይታወቅም ወይ ጥሩ ህይወት ሊመጣ ይችላል፣ ወይ የባሰም ያነሰም እንዲህ ከሁለት አንዱ ከሶስት አንዱ ነው ሊመጣ ይችላል። ሰው ለዚህ ያው ጠንካራ ያደርገናል። ደስታ ምንም ባይኖረንም ግን በጣም በጣም ከምታስቡት በላይ ጠንካራ እንድንሆን ያደርገናል። እና ላይፍ በጣም በቃ ምን ያክል ከባድ እንደሆነች አስቀያሚ እንደሆነች ከኛ በላይ የሚረዱ ሰዎች ይኖራሉ። ከኔ በላይ በጣም የሚረዱ ብዙ ፈተና ያሳለፉ ብዙ ውጣ ውረዶችን ከፍታንም ዝቅታንም ያዩ ሰዎች በእርግጠኝነት ይኖራሉ። ከዚህም በላይ ደግሞ በጤንነት መኖር ለራሱ አንድ ትልቅ ነገር ነው። ያው ግን ህይወት በጣም ለአንዳንድ ሰው በጣም አስከፊ ነው የምትሆነው፣ ለአንዳንድ ሰው ደግሞ ድሎት፣ ምቾት፣ ሁሉን ነገር ትሰጠዋለች። ያው ግን እኔ በራሴ ሙስሊም እስከመሆኔ መጠን ለዛኛው ቤት ነው እንጂ ለዚህኛው ቤት ብዙ እንትን መስጠት የለብንም ይለናል መጽሐፋችን። ያው እኛ ግን ተቀብለን መቀመጥ አልቻልንም። ኦፍኮርስ ስሩም ይለናል። እና ህይወት በጣም ልፋት ናት። እንግዲህ የተማረም ያልተማረም ኤቭሪ ፐርሰን እዚህ እየመጣ ነው። ምክንያቱም ያው ሀገራችን ላይ ከባድ ነው ለመስራት፣ ስራም የለ የሚሰራም የለ። ተስፋ ለመቁረጥ ብዙ ምክንያቶች ሊኖሩን ይችላሉ። ብዙ ነገሮችም ተስፋ ያስቆርጣሉ። ወይ በቃ ከዚህ በኋላ መቀጠል አልፈልግም፣ ከዚህ በኋላ ምንም ማድረግ አይሳካልኝም የምንል ሰዎች እኖራለን፣ ከኔ ጀምሮ። ግን አይታወቅም ነገ ምን እንደሚሆንልን። ስለዚህ ነገን በተስፋ መጠበቅ፣ ነገን ማየት አይታወቅም ምን ይዛል እንደምትመጣ ነገር። ነገን አናውቃትም። ዛሬን ውለናል፣ ካደርን ደግሞ ነገ ሌላ ቀን ነች። ስለዚህ ነገን ጠብቀን ደግሞ ነጋችንን አይተን ካለንበት ሁኔታ ልንቀየር ወር ላንቀየርም እንችላለን። ኤክስፔክቴሽን በጣም ይጎዳል። ከላይፍ የተማርኩት ከህይወት የተማርኩት ነገር አንደኛ እና በጣም ቤዚክ የሆነው ነገር ኤክስፔክቴሽን ማለት ነገን መጠበቅ፣ ነገ ጥሩ ይሆናል ብለን እያልን መጠበቅ በጣም ይጎዳል። ኤክስፔክት አታድርጉ። መጥፎ ምክር ምናምን ሊመስል ይችላል፣ ግን ኤክስፔክት ማድረግ በጣም ይጎዳል። አሁን እኔ ነገ በጣም ጥሩ ቀን ትሆናለች፣ ነገ ደስ ሊለኝ ይችላል፣ ነገ ህይወቴ ሊቀየር ይችላል፣ ይሄን ባደርግ ይሄን ይሆናል፣ ይሄን ምናምን ብዬ እቅድ አውጥቼ በቃ ኤቭሪቲንግ በቃ ይሳካልኛል ብዬ ያ ቀን ደርሶ ያ ኤክስፔክት ያላደረግኩት ነገር ከተፈጠረ በጣም በቃ የሆነ በሰይፍ እንደ መሰየፍ አይነት ስሜት ነው የሚኖረው። እና ነገን መጠበቅ ኦኬ፣ መጠበቅ ጥሩ ነው፣ ግን ኤክስፔክት ማድረግ ጥሩ ይሆናል ብለን ኤክስፔክት ማድረግ እንደዚህ እያለን ነው የምንኖረው። ያው ነገ ጥሩ ትሆናለች እያለን ነው ዛሬ ተደስተን የምንለው። ግን ምክር ስሙ ከኔ የምር ነገን ኤክስፔክት አታድርጉ። ነገ ጥሩ ይሆናል ብላችሁ አትሰቡ። መጥፎ ይሆናልን በሉ እያልኩኝ አይደለም። ነገ መጥፎ ነው በሉ እያልኩኝ ሳይሆን፣ ነገ ግን በቃ ነገ ነው፣ ምን ይዞልኝ እንደሚመጣ አላውቅም። ስለዚህ ነገ ደርሼ አየዋለሁ እንጂ ነገ በቃ እንደዚህ ሊሆንልኝ ይችላል፣ እንደዚህ ሊሳካልኝ ይችላል እያለን የምንጠብቅ ከሆነ የዛን ቀን ያቺ ቀን ስትደርስ ሳይሆን ሲቀር በቃ እንዳልኳችሁ በሰይፍ እንደመሰይፍ ነው ጉዳቱ። እና ኤክስፔክት አታድርጉ። ጥሩ ነገር ይሆንልኛል እያላችሁ ኤክስፔክት አታድርጉ። በቃ ነገን አያታለሁ፣ ነገ ደርሼ ጥሩም ትሁን መጥፎም አገኛታለሁ፣ አያታለሁ ብለን ብቻ ነው ኤክስፔክት ማድረግ። ኤክስፔክት ሳይሆን ማሰብ ያለብን። እና ይሄ ከኔ ካሳለፍኩት ከ23 ዓመት ልምዴ
አንዱ ይሄ ነው የተማርኩት ነገር ማለት ነው። የዛሬው ቪዲዮ በዚሁ ጨርሻለሁኝ። ስለ ሌላ ቪዲዮ እስከምንገናኝ ድረስ ባይ። እወዳችኋለሁ።